እኔ እኮ ማህፀን የለኝ ማህፀኔ ነው ሪሙቭ ተደርጎ ወጣው በምን ያረግዘዋል እግዚአብሔርን መፈተን እኮ ጥሩ አይደለም እግዚአብሔርን እኮ አንተ የእግዚአብሔር ልጅ ከሆንክ ዳቦን ድንጋይ አድርገው እንዳለው እኮ ነው ይሄ ማለት ጋዛር ከፍክፈሽ እላይሽ ላይ ክብሪት ለኩሰሽ ከዛ በኋላ እግዚአብሔር ያድነኝ ብሎ ማለትም መፈታተን ነው ምን ላድርግ ቆይ በምን ማህፀን ነው ማረግዘው ከይቅርታ ጋር እኔ ሌላው ቀርቶ በኦፕሬሽን ማህፀኔ ሪሙቭ ሲደረግ ኦቫሪ እንኳን ኦቫሪ ወጣ እኔ ሴንስለስ ነኝ ዛሬ እንታቀልሽ አታቂ ግን አንቺ ስለኔ ቪዲዮ ሰርተሻል ወጥሽ እኔ ጌጥ የምታናድደኝና ታው ግን ታው ለጃጅመንት አቸኩሉ እኔ እዚህ ቲክቶክ ላይ መጥቼ ራሱ ያወራሁት አሁን እንጂ ድሮ ማንንም ሰው ምንንም ማቅ እኔ ኦፕሬሽን እንደተደረኩ ታውቃላችሁ እንጂ እኔ እነዚህ ነገሩ በህይወቴ እንዳለፈ ታውቁ ነበር ለምሳሌ ወጣችሁ ሄዳችሁ አንዷ ዱባይ ላይ ያለች የተባለች ጥሩ ያኒ ብዙ ሰዎችን ሰፖርት የምታደርግ ሴት አግዝሻለሁ ብላ ስትነሳ ቤቷ ድረስ ተጉዘው ሄዱ እንዳትረጃት ለማለት እንዳታግዣት ምክንያቱም እኛ እንዲህ ቦታ እንሰራ ነበር እሷ እዚህ ቦታ ስትሰራ ተሸላሚ ናት ብለዋል ሳሂ ላሚ ነኝ ዱባይ ውስጥ ጎበዝ ሹፌር ተብዬ ካምፓኒ ይሸልሙኛል ምክንያቱም ጠንካራ ሰራተኛ ነኝ ግን ደግሞ እውነት ለመናገር ክርስቶስን ገንዘብ ያጣሁበት ምክንያት አንድና አንድ አላማ ነበር አንድ ልጅ ማግኘት እቺ ነበረች እቺ ናት እኔነቴን ወጣትነቴን ፓወሬን ኃይሌን ትግስቴን ሁሉ ነገሬን አሁን ዛሬ ትግስት እንኳን የለኝም ሌላው ቀርቶ ገብቷቸዋል ዛሬ በትንሽ በትልቁ ይከፋኛል ገንዘቤን ያጣሁት ለዛ ነው እንጂ እንደናንተው ነበረኝ እኔ በረኛ አስቤን የተነሳው ይጤ ለምን መኪና ገሽ ለምንድነው እንዲ በባስ መተንከራተችው ስትሉኝ በዛን ሰዓት ይሄንን ነገር መናገር ያኔ አልፈልግ አይ እኔ ልጅ ለመውለድ ስላሰብኩኝ ገንዘብ እያጠራቀምኩ ነው እንደዚህ አይነት ህክምና ለማግኘት ብዬ ልንገራችሁ እንደዛ እንደለም ተፈልጉት ሲጀመር ሙድ ነበር የምትይዙብኝ በእርግጠኝነት ማለት ነው አንዷን ተለጥፋ በነገራችን ላይ ሊያሹ ክፉ ሰው አይደለም ሁሉ ጊዜ ልጅ የማይኖረው ሊያሹ ስትናገር ሰምቻት በጣም ቅስሜን የተሰበረው ከዛም በፊት በጣም ብዙ ሰዎች ስትናገሩ አያችኋለሁ እውነት ክፋታችን ነው እውነት ከኔም በላይ በጣም መልካም ሰዎች አሉ በመድር ላይ እኔ መልካም ነኝ አይደለም ማለት በጣም ብዙ መልካም ሰዎች አሉ በአለም ላይ ልጅ ያልታደሉ ግን ክፋት ወይ ኃጢያት አይደለም ኃጢያተኛ ስለሆነን አይደለም ይሄ ችግር የለው ሶ ኢትስ ሃፕን ያኒ ወላ ከገንዘብ ያሉንኩኝ ወላ ከምንም አሉንኩኝ በሰመጨረሻ በቃ ነን ስቶፕ ሊቆም የማይችል የደም መፍሰስ ተከሰተብኝ ነን ስቶፕ በቃ የማይቆም ማለት ነው ሆስፒታል ገባለው ተኛለው የሆነ ነገር ይሰካኩልኝ እኔ በጣም በእውነት እኔ ኢቭን መጨረሻ ሶሉሽን ያገኘሁት ኢትዮጵያ ውስጥ ነው እንጂ እዚህ ደም የሚያቆም እንኳን መድኃኒት ማግኘት አልቻልኩም ደሜ ሊቆም አልቻለም መጨረሻ ላይ ሰውነቴ ነጫጭ እስኪሆን ድረስ ሆነ ያንን ህክምና መጨረሻ ድረስ ማድረግ አልቻልኩም ገንዘቤን ከፍዬ እንኳን ምክንያቱ ደግሞ ደም መፍሰስ ሊቆም አልቻለም ውስጤ ደም አለቀ ሶ ማለት በቃ እየሄድሽ እንደዚህ እየሄድሽ ልትሞቺ ትችያለሽ ስለዚህ 5 ቀን የሰጡኝ እነሱ ኦፕሬሽን ለማድረግ ነው ሶ እኔ ውስጤ በጣም ፈራ ማለት 100% መሞት ነው መሰለኝ ስለዚህ ቻንስ ሰጥተውኛል ገንዘብ ማግኘት ይችላልው ገብታችኋል አሁን ዛሬ እኔ ያጣሁበት ምክንያት ነው የምነግራችሁ አንደኛ ከፍዬ ህክምና አድርጌያለሁ ሁለተኛ ይሄኛውን ህክምና ለማድረግ ካምፓኒው ከቨር ማድረግ ይችላል ግን እኔ ተስፋ ቆረጥኩኝ ማለት በቃ ይሄ ምሞትበት ነው ለምንድነው አስክሬኔ ተጭኖ ወደ ኢትዮጵያ የምገባው ለምንድነው እኔ አስክሬኔን ለቤተሰቤ ለመላክ እነሱ አልቀሰው የሚደክሙት በቃ በጣም ብዙ ነገር ነው በጭንቅላቴ ላይ ያሰብኩት ስለዚህ ወደ ኢትዮጵያ ነው የምሄደው አልኳቸው እዛ ፕሮሰሱን ነገሩ ፕሮሰሱ በትንሹ ከወር በላይ ይፈጃል ገንዘቤን ስመለስ ሊሰጡኝ ማለት ነው እግዚአብሔርን መልሰው ሊሰጡኝ ወር ይፈጃል እኔ ግን 5 ቀን የለኝም ሶ ወደ ኢትዮጵያ ሄድኩ
ኢትዮጵያ ሲሄድ የመጀመሪያው ምሽት ደሜን አቁመው የመጀመሪያው ምሽት ነው የምላችሁ። የመጀመሪያ እግሬ የረገጠ ቀን ደሜ ቆመ በሕክምና። እዚህ ግን አልቻሉም። እዚህ አልቻሉም። ይሄው አለው ፊት ለፊታችሁ ያለው ሴትዮ ሕክምና ፈልጋችሁ ትመጣላችሁ አይደል? አዎ የሚያምር ነው ሁሉ ነገር፣ ዲኮሬሽኑ፣ ቤቱ፣ ምኑ፣ ላዩ፣ ጣራው፣ ግድግዳው፣ ምኑ መሳሪያ ጥግ ድረስ አላቸው ምናምን። ግን ደሜን ማቆም አልቻሉም። ህመሜን፣ ቁርጠቱን ማቆም አልቻሉም። እኔ ግን ኢትዮጵያ ውስጥ መጀመሪያ አራይቭ ያደረኩ ቀን ደሜ በሕክምና ቆሟል፣ ቁርጠቱንም አቆሟል። ቀጠሮ ተይዟል። ነገ ሆስፒታል እገባለሁ፣ ኦፕሬሽን እደረጋለሁ። ነገር ግን ጭንቀት ስለነበረብኝ ግፊቴም ስኳሬም ሃይ ነበሩና እሱን ለማውረድ ደግሞ ፕሮሰስ ማድረግ ጀመሩ። እንደተባለ አልቀረም። ኦሬዲ ኮማ ውስጥ ነበርኩ። ምክንያቱም በሕክምና በኦፕሬሽን ሰዓት ኦሬዲ ግፊቴ ሞር ሆኖ የሆነ ትንፋሼ ተቋርጦ ነበር። ትንፋሼ ተቋርጦ ትቦ ከተው እዚህ ድረስ ማለት ነው በጉሮሮዬ ነፍሴ መልሰዋታል። ምድር ላይ በተሰጣቸው ስልጣን ማለት ነው። እኔ አስታውሳለሁ።